ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን የዕለቱን ዜና ይዤላችሁ ቀርቤያለሁ። ብራውን ሰብስክራይብ እና ላይክ እንድታደርጉን በአክብሮት እየገለጽኩ ወደ ዜና አመራችኋለሁ። አብራችሁን ቆዩ። የትግራይ ክልል ጊዜያዊ አስተዳዳሪ ፕሬዝዳንት ጌታቸው ረዳ የፌዴራል መንግስት በክልል ጣልቃ በመግባት ጨምሮ የትኛውንም አይነት ድጋፍ ለማድረግ በቂ ምክንያት እንዳለ ተናገሩ። ፕሬዝዳንቱ ያሉበት በትግራይ ክልል ስላለ ወቅታዊ ጉዳይ ከትግራይ ቴሌቪዥን ጋር ባደረጉት ቆይታ ነው ተብሏል። ግማሽ ሰዓት ገደማ የፈጀው ቃለ መጠይቁ በቅርቡ ስላገታቸው የትግራይ ሰራዊት ከፍተኛ አዛዦችና በክልል ስለነገሰው ውጥረት ነው ተብሏል። አቶ ጌታቸው ረዳ በእንግሊዝኛ በሰጡት ቃለ ምልልስ የፕሪቶሪያ ስምምነት አካል የሆነው የፌዴራል መንግስትና የዓለም አቀፍ ማህበረሰብ በትግራይ ላይ ያለው ሁኔታ እያሽቆለቆለ መምጣቱ የፕሪቶሪያ ስምምነት መፍረሱን የሚያመለክት ነው ብለዋል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ትናንት ማክሰኞ አመሻሽ በማህበራዊ ትስስር ገጻቸው ላይ ባሳፈረው ጽሑፍ ይሄ ድፍረት የሞላበት እርምጃ በትግራይ ህዝብ ላይና ወደሚካሄደው አውድመ ጦርነት ከመምራቱ በፊት የፕሪቶሪያ ስምምነት ባለድርሻ አካላት እንዲያስቆሙ ጠይቀዋል። የአዲግራት ካንቲባ ቢሮ በደብረጽዮን ገብረ ሚካኤል የሚመራ የህወሓት ቡድን መያዙን ያረጋገጡት አቶ ጌታቸው ረዳ ይህን ለማድረግ ያቀዱት ብቻ ሳይሆን አዲግራት ላይ ብቻ ሳይሆን መቀሌ ላይም እንደሚደረግ ገልጸዋል። የትግራይ ህዝብ ኃይል በመጠቀም የመንግስት መስሪያ ቤቶችን በህገወጥ የህወሓት ስም በመጠቀም በሚፈጽሙ ተቀባይነት የሌለ ተጨማሪ ጥፋት የሚያመራ ነው ብለዋል። የአሜሪካና የዩክሬን ባለስልጣናት በሳውዲ አረቢያ ካደረጉት የአንድ ቀን ውይይት በኋላ ዩክሬን በአሜሪካን የቀረበላት የ30 ቀን የተኩስ አቁም ስምምነት ለመቀበል ዝግጁ መሆኗን ተናገረች። ዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ሀሳቡን ለሩሲያ እንደሚያቀርቡ ኳሱ በእነሱ ሜዳ መሆኑን ተናግረዋል። ዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ እንዳሉት አሁኑ ሩሲያ በአዎንታዊ ሀሳብ እንድትስማማ ማሰብ የአሜሪካን ኃላፊነት ነው ብለዋል። የማክሰኞ የጁርባንት ውይይት በዜሌንስኪና በዶናልድ ትራምፕ መካከል በጽህፈት ቤታቸው ውስጥ ከተፈጠረው ያልተለመደ ግጭት በኋላ በሁለቱም ሀገራት መካከል እየተካሄደ ያለው የመጀመሪያ ይፋዊ ውይይት ነው ብለዋል። ሁለቱም ሀገራት ባወጡት የጋራ መግለጫ አሜሪካን ከዚህ ቀደም ብሎ ታይቶ በማይታወቅ ሁኔታ በዋሽንግተን እየተካሄደው ፍጥጫ በኋላ ያቋረጠችው የደህንነት መረጃ ልውውጥ እና ወታደራዊ ድጋፍ ለማድረግ እንደምትጀምር ተናግራለች። ዩናይትድ ስቴትስና ዩክሬን መግለጫ ሁለቱም ልኡካን ተደራዳሪዎች በቡድናቸው ለመስማማት ተስማምቶ ወዳም የዩክሬን ዘላቂ ደህንነት ለሚያረጋግጥ ሰላም ለማስፈን ድርድር ጀምራለች ብለዋል። ዩናይትድ ስቴትስና የውጭ ጉዳይ ሚኒስትሩ ሩሲያ ሀሳቡን እንደምትቀበል ተስፋ አለኝ ያሉት ማክሰኞ አመሻሽ ከጆርዳንስ የተለቀቀው ጋዜጣዊ መግለጫ ተናግረዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሩሲያ እንደምትቀበል ተስፋ አለኝ ሲሉ ማክሰኞ አመሻሽ ላይ በለቀቁት ጋዜጣዊ መግለጫ ተናግረዋል። ዩክሬን ተኩሱን ለማቆም ለመነጋገር ዝግጁ ናት ያሉት ሩቢዮ ሩሲያ ሀሳቡን ውድቅ ካደረገች እንግዲያስ የሚያሳዝን ሁኔታ ሰላምን ለማምጣት እንቅፋት የሆነው ነገር ምን እንደሆነ እናውቀዋለን ብለዋል። የ30 ቀን የተኩስ አቁም ስምምነት ዜሌንስኪ ሩሲያ በባህር በአየር የምታደርሰውን ጥቃት እንደምታቆም ካቀረቡት ሀሳብ ያለፈ ነው ብለዋል። 30 ቀን የተኩስ አቁም ስምምነት ዜሌንስኪና ሩሲያ በባህርና በአየር የምታደርገው ጥቃት እንድታቆም ካቀረቡት ሀሳብ ያለፈ ነው ተብለዋል። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ለተካሄደው ገንቢ ውይይት ዶናልድ ትራምፕን አመስግነዋል። ዜሌንስኪ በቪዲዮ በለቀቁት መግለጫ ሩሲያ ጦርነቱን ለማስቆም ወይም ጦርነቱን ለመቀጠል ፈቃደኝነቷን ማሳየት አለባት ብለዋል። ዶናልድ ትራምፕ ከፕሬዝዳንት ፑቲን ጋር እንደሚነጋገሩና በሀሳብ እንደሚስማማ ተስፋ አደርጋለሁ ሲሉ በዋይት ሀውሳቸው ለጋዜጠኞች ተናግረዋል። ለማጨብጨብ ሁለት እጅ ያስፈልጋል ያሉት ዶናልድ ትራምፕ የተኩስ አቁም ስምምነት በሚቀጥሉ ጥቂት ቀናት ውስጥ እንደሚፈራረሙ ተስፋ አደርጋለሁ ብለዋል።